ከመደበኛው የፀጉር እድገት 2 እጥፍ ፀጉራችንን በተልባ ጄል እንደቀባን በኋላ ፀጉራችንን አንታጠበው፣ ወደምንፈልገው የፀጉር ስታይል እንቀይረዋለን። ፀጉራችን ከመደበኛው 2 እጥፍ እንዲያድግ ይረዳዋል። ተልባ በውስጡ በርካታ ሚኔራሎች፣ ማዕድናትና ቪታሚንን ስለያዘ ፀጉር እንዲዳብር፣ እንዲያድግና በጣም ቆንጆ ይዞታ እንዲኖረው፣ እንዲፋፋ ያደርጋል። ሰላም እንዴት ናችሁ? የዚዚ ቢዩቲ ቤተሰቦች እንኳን ወደ ዚዚ ቢዩቲ ዩቲዩብ ቻናል በሰላም መጣችሁ። እንደተለመደው ቪዲዮን በላይክ እንድትጀምሩ ጋብዛችኋለሁ። ተልባ በውስጡ ፕሮቲን፣ ኦሜጋ 3 ፋቲክ አሲድ፣ ፋይበር፣ አንቲኦክሲደንት፣ ቫይታሚን ኤ፣ ሊድ፣ ቫይታሚን ቢ እና ማግኔዚየም፣ ሲሊኒየም የሚባሉ ውህዶችን በውስጡ ይዟል። ይህም ደግሞ ፀጉርን ለማሳደግ፣ ለመገንባት፣ ለማስዋብ ከፍተኛ ጥቅም የሚሰጡ እዚህን ለፀጉር እድገት የሚረዱ በርካታ የሆኑ ንጥረ ነገሮችን በአንድ ላይ ሰብስቦ ስለያዘ ተልባ በአጭር ጊዜ ፀጉርን ያሳድጋል። እነዚህ አሁን የዘረዘርናቸው ቪታሚኖች፣ ሚኔራሎችና ማዕድናት ለፀጉር እድገት ውበትና ለቆዳ ጤንነት ወይም ደግሞ የጭንቅላት ቆዳችን በተለያዩ ችግሮች ቢጎዳ እንኳን እንዲያገግም፣ እንዲያድግ፣ ፀጉር በአግባቡ እርጥበቱ የተጠበቀ እንዲሆንና ብሬኬጅን፣ የፀጉር መበጣጠስን፣ የፀጉር መርገፍን፣ የፀጉር መድረቅን በከፍተኛ ደረጃ ይከላከልልናል። ይህም ተልባን በቀላሉ ከውሃ ጋር በማዘጋጀት ፀጉራችን ላይ በማድረግ ይህንን ጥቅም ሙሉ ለሙሉ በመጠቀም ፀጉርን ማሳደግ፣ የጭንቅላት ቆዳ ጤንነት የተጠበቀ እንዲሆን ያደርጋል። በጣም የፀጉራችን ስር እንዳይደርቅ እርጥብ እንዲሆንም ይረዳናል። ይህም ደግሞ ከጭንቅላት ቆዳችን እስከ ፀጉራችን ድረስ ያለውን ሂደት በጣም ቆንጆ ስለሚያደርገው በዚህ ምቹ ሁኔታ ፀጉር በፍጥነት እንዲያድግ ይረዳዋል። የፀጉር ዋነኛ ተግዳሮቱ እንዳያድግ ከስር መብቀሉ ብቻ ሳይሆን ከጫፍ ያለው ፀጉር መበጣጠሱ ስለሆነ የፀጉር መበጣጠስን ይቀንሳል፣ ፀጉርን በከፍተኛ ደረጃ ያርሳል። እንግዲህ ይሄን ካልኳችሁ ዛሬ በቀላሉ እንዴት እንደምናዘጋጀው አሳያችሁ። እንደ ፀጉራችሁ ብዛትና ርዝመት አንድ ሙሉ ሲኒ ወይም ደግሞ ግማሽ ሲኒ የተልባ ፍሬ ከ2 ብርጭቆ ውሃ ጋራ እንደ ተልባችሁ መጠን አድርጋችሁ ትጥዱታላችሁ። የምትጥዱት ለስለስ ባለ እሳት ላይ ከ10 እስከ 15 ደቂቃ ጄሉን እስከሚወጣልን ድረስ በደንብ አድርጋችሁ ትቀቅሉትና የተልባው ጄል መውጣቱ ሲያስታውቃችሁ ሙሉ ለሙሉ እሳቱን ታጠፉትና ሳይቀዘቅዝ ወደ መገልበጫ ሌላ እቃ ላይ ጁሱን ወይም ደግሞ ያገኘነውን የተልባውን ጄል ከተልባው ፍሬ ጋራ ትለያዩታላችሁ። በዚህ በምታዩት መልኩ ማጥለል በጨርቅ ትችላላችሁ። እንደዚህ በምታዩት መልኩ ፊልተር እናደርግና እናጣራዋለን። እንደዚህ ለአንዴ ያዘጋጀነው የተልባ ጄል ለረጅም ጊዜ ያገለግልናል። በትንሹ ለሳምንት ይሄንን ነገር እንድንጠቀመው ይረዳል። ምክንያቱም እንደዚህ ካዘጋጀነው በኋላ በእቃ ላይ እንቀናንስና ፍሪጅ ውስጥ ማስቀመጥ እንችላለን። እናደርገውና ለሳምንት ያክል መጠቀም ይሄንን ጄል እንችላለን። ምንም አይነት ሽታ የለውም፣ አይበላሽም። ከዚህ በፊት እኔ ተደጋጋሚ ስለተጠቀምኩት በጣም ቀላል ነው ለማስቀመጥም ለመስራትም። አንድ የምነግራችሁ ነገር ይህንን የተልባ ጄል ቶሎ ከፍሬው ጋር እንዲለይላችሁ በትኩሱ መገልበጥና ማለያየት ይኖርባችኋል። እንደዚህ በዚህ በመልኩ ካጠለል ነው በኋላ እና ጄሉን ከለየ ነው በኋላ የሚቀረው የተልባው ፍሬ አለ። እሱም ደግሞ ትንሽ ውሃ አድርገን በማሽን እንፈጨዋለን። ምክንያቱም በርካታ የሆነ ጥቅም አለው። ይህን በምንፈጭበት ጊዜ እንደምታዩት ወደ ውህድነት ይቀየራል ተልባው ማለት ነው። ራሱ ቀስ እያላችሁ ውሃ ጠብ እያደረጋችሁ መፍጨት ትችላላችሁ። በጣም ወፍራም ደስ የሚል ውህድ ታገኛላችሁ ከዚህ በኋላ ራሱ ማለት ነው። እና እጅግ በጣም ነው ፀጉር የሚያሳድገው። ለህፃናት ፀጉር፣ ለእናንተ ከፊት ፀጉራችሁ ውስጡን ራሱ በደንብ አድርጋችሁ ፀጉር ጭንቅላታችሁን ስትቀቡት በጣም ነው እንትን የሚለው እና በምታዩት መልኩ ሲጨመቅ ተልባው በደንብ ይወጣል። ብዙ ጊዜ ተልባ ጄሉን ካወጣን በኋላ ፍሬውን እንጥለዋለን እና ያ ተገቢ አይደለም። በዚህ መልኩ ትፈጩትና ውሃ ጠብ እያደረጋችሁ ጄሉን ለብቻ ትጠቀሙታላችሁ። ፍሪዝ ማድረጊያ ይሆናል፣ የተለያየ ነገር መሆነ። ይሄን ደግሞ እንደዚህ ካወጣችሁ በኋላ ዘይት ጠብ አድርጋችሁ የምትቀቡትን የዘይት አይነት ማስክ ይሆናል። ይሄ የፀጉር ማስክ ይሆናል። ለፊት ቆዳ መሆን ይችላል። የፊት ቆዳን በጣም ነው የሚወጥረው። ለተሸበሸበ ቆዳ ይሆናል። እንደዚህ ለህፃናት ቅብት አድርጋችኋቸው
እስከ 45 እስከ 1 ሰዓት አቆይታችሁ መታጠብ ይቻላል እና ጸጉራቸውን በጣም ሶፍት ነው የሚያደርገው። በጣም ጥቅም አለው እና እዚህ ጋር ደግሞ መጀመሪያ ላይ የጨመቅነው ጄል አለ እና ሁል ጊዜ ሰዎች የሚጠቀሟቸው ነገሮች ዌስት እንዳታረጉ እንዳትጥሉ ባካችሁ። ማለት አሁን እዚህ ጋር ተልባውን ፍሬውን በቃ የሚጣል ነበረ፣ ነገር ግን እንደዚህ ማድረግ እንችላለን። ሌሎች መንገዶችም አሉ። ተልባው ፍሬው ብዙ ነገሮችን እንደያዘ መጣል በፍጹም አይገባንም ማለት ነው። እንግዲህ እዚህ ጋር ደግሞ በጄሉ ደግሞ ጸጉራችንን ስታይል እናደርጋለን የፈለግነውን ጋ ታጥቦ ንጹህ በሆነ ጸጉር ላይ ጄሉን ተቀብተን እንደዚህ በምታዩት መልኩ እንቀባውና ጸጉራችንን ፍሪዝ ማድረግ እንችላለን። የጄሉን ሲሆን ደግሞ የምነግራችሁ ስለ ጄሉ ነው። እንደዚህ ጸጉራችሁን ትዊስት ትሰሩትና ጸጉራችሁ ላይ ያረጋችሁ ትዊስት ታደርጉትና ስትፈቱት ራሱ በቃ ልክ ከርሊንግ ክሬም ያደረጋችሁበት ከርል የሚያረግ ክሬም ያደረጋችሁበት ነው የሚመስለው። ያው በተፈጥሮም ታውቃላችሁ ልጆች ሆነን ተልባለ ከርል ለማድረግ እንጠቀመዋለንና እንደሱ ማድረግ ትችላላችሁ። እንደ ማስክ ራሱ ጸጉራችሁን መጠቀም ትችላላችሁ፣ ጄሉን ማለት ነው። ይሄ ለወንድም ለሴትም ለህፃናትም ይሆናል። ስለዚህ ተልባን በዚህ መልኩ በደንብ አድርጋችሁ በሁለቱ መልኩ መጠቀም ትችላላችሁ። ጸጉራችሁ ሙሽጥ እንዲለሰልስ እንዲዳብር፣ በተለይ ጸጉራችሁ በቀላሉ በቃ እንዲዳብር እንዳይነቃቀል እርጥበቱ የተጠበቀ እንዲሆን ጸጉር ካልደረቀ አይሰበርም ጫፉ ማለት ነው እና ግዴታ ያድጋል። በቃ ይሄ የተፈጥሮ ጉዳይ ነውና ስለምንበላ ስለምንጠጣ እሱም የራሱን ድርሻ ይወስድና ከሰውነታችን ጸጉር ማደጉን አይቀርም። ነገር ግን ከጫፍ ያለው ስለሚበጣጠስ ያጠራል ጸጉራችን። ስለዚህ በዚህ መልኩ ጄሉን የተልባውን ጄል በምንቀባ ሰዓት እርጥበቱን የጠበቀ ስለሚያደርገው እና 2 ቀን 3 ቀን እስከ ሳምንት ላያችን ላይ መቀመጥ ስለሚችል ለልጆች ለአዋቂዎች ለሁሉም የጸጉር ታይፕ የሚሆን ስለሆነ ጸጉራችን በደንብ ሞይስቸራይዝድ ይሆናል። ስለዚህ አይበጣጠስም። የፈለግነውን ስታይል ማድረግ እንችላለን። ሹርባ በዚህ መሰራት ትችላላችሁ። ቁጥርጥር፣ እኔ በብዛት ጸጉሬን ቁጥርጥር መሰራት በእንደዚህ በጣም ደስ ይለኛል እና ስብስብ ያደርገዋል። ፍሪዝ ማድረግ ትችላላችሁ እና ለልጆቻችሁም ለእናንተም ይሆናል እና በክሬሙ እንደዚህ አድርጋችሁ እንትን ትላላችሁ። አንድ መነግራችሁ ነገር ዘይት መጨመር አለባችሁ። የምትቀቡትን የምትወዱትን ዘይት ከታጠባችሁ በኋላ የምትቀቡትን የዘይት አይነት ጭምር ታረጉበትና ጄሉ ላይ እንትን ትሉታላችሁ። ይሄ ለወንድም ለሴትም ጸጉር መሆን ይችላል። ከዛም በኋላ ጸጉራችሁን የምትፈልጉትን አይነት ስታይል ማድረግ ትችላላችሁ። ወይም ደግሞ አንዴ በውሃ ተቀብታችሁ ታቆይታችሁ ታሳድራችሁት አንዴ በውሃ መታጠብ ትችላላችሁ። ግን አብዛኛው ሰው የሚጠቀመው እላው ላይ ነው የሚተው ለሳምንት ለ3 ቀን መልሶ እስከሚታጠብ እላው ላይ ነው የሚተውና በጣም የጸጉራችሁን ወዘና የጸጉራችሁን ውበት በጣም ነው የምታገኙበትና ተልባን ፕሊስ ተጠቀሙበት። ብዙ ሰዓት ላይ ረጅም ሰዓት ላይ እንዳትቀቅሉት። እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው። ለዛሬ ዘበናዊ ነበር ከእናንተ ጋር የቆየሁት። ሼር ላይ ኮሜንት ማድረጋችሁን እንዳትረሱ። ባይ ባይ።